እንዴት በአንድ ትንሽዬ ስቱዲዮ ውስጥ የተጀመረ ስራ ዛሬ ላይ ቢሊየን ዶላር ካምፓኒ ኦር ፋሽን ኢምፓየር ሊሆን ቻለ? ኢፍ ዩ አስክ ሚ ዋት ካምፓኒስ አም አይ ታኪንግ አባውት ኢስ ዲኤንጂ ኦር ዶልቼ ኤንድ ጎባና። ዶልቼ ኤንድ ጎባና እስታብሊሽድ ኢን 1985 በሁለት ጥበበኛ በሆኑ ጎበዝ የፋሽን ሰዎች የክራፍትሺፕ ስራቸውም ጥበበኛ የሆነ አይምሯቸውም ትልቅ በፋሽን ላይ ትልቅ ጥበብን ከልጅነታቸው ጀምሮ ባዳበሩ ሁለት ሰዎች ነው። ስቴፋኒያ ጎባና ኤንድ ዶሚኒኮ ዶልቼ ይባላሉ። ዶሚኒኮ ዶልቼ ቦርን ኢን 1985 August 13 in Sicily, and Stefania Gobana born in 1962 November 14. Dolce began his career in practical experience helping his family businesses. የዶልቼ አባት የታወቀ ጎበዝ የተባለ ሰፊ ነበረ። እናቱ ደግሞ መጋዚን ማኔጀር ነበረች እና ዶልቼ ያኛውን ኤክስፒሪየንሱን ያገኘው ከአባቱ ጋር የአባቱ ስፌት ቤት ላይ በመሄድ አባቱ ነበረ ያኛውን የስፌት ሙያ እንዲያዳብር ትልቁን ጥበብ የሰጠው። በእናቱ የማጋዚን ስራ በዛ በማጋዚን ላይ በሚያየው የውበት ወይም የልብስ ስራዎች ላይ በማተኮር ከልጅነቱ ጀምሮ ያዳበረ የመጣው ነገር ነው። እንዲሁም እያደገ በመጣ ጊዜ ወደ ኮሌጅን በገባ ጊዜ ላይ በጣም ጎበዝ የተባለ ወጣት የፋሽን ፈጣሪ ሆኖ ተገኝቷል። ኦልሶ ገባናስ ፋሽን ጆርኒ ቢጋን ኢን 1980። ስቴፋኒያ ደግሞ የተወለደው ቬነስ ቢሆንም አብዛኛውን ህይወቱን የኖረው ሜላን ላይ ነበረ። የስቴፋኒያም አባት በፋሽን ኢቨንቶች ላይ ስቴፋኒያን ይዞት ይሄድ ስለነበረ ስቴፋኒያም እዛ በልጅነቱ በሚያያቸው እዛ ኢቨንት ላይ በሚያያቸው የልብስ ስታይሎች ሴቶቹ የሚያደርጉት የልብስ ስታይሎች በዛ ሁሉ የአለባበስ ስታይል ላይ በዛ ኢቨንት ላይ በሚገኙ የአለባበስ ስታይል ላይ በጣም ይማረክ ነበረ። በዛ እድሜው ላይ በዛ በትንሽ እድሜው ላይ አባቱ እዛ ኢቨንት ላይ ይዞት ሲሄድ በጣም በአለባበሳቸው፣ በዲዛይኖቻቸው፣ በከለሮቻቸው በዛ ሁሉ ክራፍትስሜንሺፕ በጣም ይማረክ ነበረ። በጣም ይወደው ነበረ እና የዛኔ ነው የፋሽን ጥበብ ወይም የፋሽን ፍላጎት በውስጡ ግለትን የፈጠረውና ዛሬ ላይ እንዲወጣ ያደረገው። and Stefania skill was sketching and styling. Later on he developed tailoring skill by guiding ዶልቼ እያደረገው ነበረ ቴለሪንግን ሙያ የተማረው። ለምን ስቴፋኒያ ስኬች እና ስታይል በማድረግ ነበረ መጀመሪያ ስራውን ያዳበረ የነበረው፣ ግን በኋላ ላይ በዶልቼ የማሰልጠን እሱ የገፋው ወደ ቴለሪንግ እንትን ሊመጣ ይችላል ማለት ነው። ግን ሁለቱ እንዴት ተዋወቁ ታዲያ? they both designers meet while working for Giorgio Cargori in 1980. ሁለቱም ዲዛይነሮች አብረው የሚሰሩ ቢሆንም ምንም አይነት ቀረቤታ የላቸውም። ወይም ደግሞ እንደውም ምን ይባል ነበረ፣ አንዱ ስኬቹን ሲደብቅ አንዱ የአሰፋፍ ጥበቡን ይደብቅ ነበረ። ሁለቱም ምንም አይነት ቀረቤታ አልነበራቸውም ጭራሽ ማለት ነው። አንዱ ከአንዱ እንዳይኮርጅ ይከልሉ ነበረ ስራቸውን ራሱ ማለት ነው። ሆኖም ኋላ ላይ በመቀራረብ ወዳጅነት ፈጥረው በ1985 ላይ ዲኤንጂ ሊመሰርቱ ይችላል ማለት ነው። መንገዱ ግን አልጋ በአልጋም አልነበረም ነበረ ጭራሹ ነው። በጣም አስቸጋሪ ነበረ። ያው የጀመሩትም በአንዲት ትንሽ አፓርትመንት ላይ ስቱዲዮቸውን ከፍተው ያው ቤታቸው ማለት ይቻላል ስቱዲዮቸውን ትንሽ የስቱዲዮቸውን ከፍተው ነበረ ይሰሩ የነበረው ሁለቱም። ይህ ስራቸው ግን በጣም አልጋ በአልጋ አልሆነም። በቃ መንገዱም በጣም አስቸጋሪ ሆኖ ነበረ፣ ከባድ ሆኖባቸውም ነበረ። ሜላን ፋሽን ዊክ ላይ ለመግባት ብዙ ችግሮችን አጋጥሟቸዋል። በተለይ ፋይናንሻሊ የብር ችግራቸው በጣም ከፍ ያለ ነበረ እና ይህን የብር ችግርም ለማሟላት ወደ ወላጆቻቸው ነበር የሚሄዱት እና ወላጆቻቸውን ብር በመጠየቅ ነበረ ጨርቆችን እንኳን የሚገዙት። ጨርቅ የመግዛት አቅማቸው ራሱ በጣም እየወረደ ስለመጣ፣ ምክንያቱም ስቴፋኒያም ወደ ውትድርና እንዲገባ ተደርጎም ነበረ። በኋላም ሲመጣ ነበረ ስራውንም ድጋሚ ሊከፍት የነበረው። እንዲሁም ድርጅቱ በሙሉ ሊዘጋም ነበረ። በጣም አስቸጋሪ ነበረ መንገዳቸው የነበረው። ያንም አስቸጋሪ መንገድ ያደረገባቸው ፋሽን ዊክ ላይ ለመግባት የሚያደርጉት ውጥረት ነበረ እና ከቤተሰቦቻቸው በሚቀበሉት ገንዘብ ጨርቃቸውን ምናምን በመግዛት
የቤከሪ ኦር አንዳንድ ሬስቶራንት ላይ ወይ አንዳንድ መንገድ ላይ የሚሆን ትንሽ ሾዋቸውን ያሳዩ ነበረ። ግን ይህን ሾዋቸውን ሲያሳዩ የሚገርመው ነገር ምንድን ነው? ይህን ሾዋቸውን ሲያሳዩ በትክክለኛ ሞዴሎች አልነበረም፣ በፕሮፌሽናል ሞዴሎች አልነበረም። ይህን ስራቸውን ሲያሳዩ የነበረው በማን ነው? ቤተሰቦቻቸውን በመጥራት ጓደኞቻቸውን በመጥራት የሚያውቁትን ሰዎችን በመጥራት ነበረ ያን ፋሽን ሾው ሲያሳዩ የነበረው እንጂ እነዛ እንደውም ምን ነበረ እነዛ ሴቶች ያን ልብስ ለብሰው ውበታቸውን የሚያዩት ከዚህ በፊት አይተውት የማያውቁትን የራሳቸውን ውበት ወይም አተኩረው የማያውቁትን የራሳቸውን ውበት ያዩት የነበረው ያን ልብስ የዶልቼ ኤንድ ጋባና ልብስን መስታወት ላይ በሚያዩ ጊዜ ነው። ራሳቸውን መስታወት ላይ በሚያዩ ጊዜ ውበታቸውን ያሉ ወኩም ትንሽ አኮርድ ቢሆንም ግን በጣም ውበት የነበረው ነው በዛ ጊዜ። ያም ቢሆን እንኳን ወደ ፋሽን ሜላን ፋሽን ዊክ ላይ ሜላን ፋሽን ዊክ ማለት በኢታሊ እንዲሁም በፋሽን ኢንዱስትሪ is a big event for fashion. A big event. It's not just an event. It's not normal event. It's a big event for Italy fashion and worldwide fashion. It's not easy. ከዛም የፋሽን ለመዝጋት በሚያስቡበት ጊዜ ላይም ወይም ተስፋ በቆረጡበት ጊዜ ላይ አንድ ጥሪ ያገኛሉ። አንድ ጥሪ ትመጣለች። አንድ ያቺ የስልክ ጥሪ የእነሱን ትልቁን በር ትከፍታለች። ከሜላን ፋሽን ዊክ ላይ የሆነ ጥሪ ይቀርብላቸዋል እዛ ሾው ላይ እንዲያቀርቡ ኢንስፓየር ባደረጋቸው ያውም ያን ፋሽን የዛ ሜላን ፋሽን ዊክን ደግሞ ያቀረቡት የመጀመሪያ ኢንስፓየር ያደረገቻቸው በታዋቂዋ የሙቪ ስታር ኢታሊ ናት። ኢታሊ ታዋቂ ሙቪ ስታር ናት። ሶፊያ ሎረን ትባላለች። በሶፊያ ሎረን ኢንስፓየር ባቀረቡበት ጊዜው በ1986 ዶልቼ ኤንድ ጋባና ፕሬዘንትድ ኦርጋናይዝ ፋሽን ሾው ኦርጋናይዝ የሆነ ፋሽን ሾው ያቀርባል። የፋሽኑም ስም ምን ይባል ነበር? ያቀረቡት የፋሽን ስም ሪል ውመን የሚባል ነው። እና በኋላ ላይም ኢን 1993 ዶልቼ ኤንድ ጋባና ወርልድ ዋይድ ሆነ። ወይን ወርልድ ዋይድ የሆነበት ምክንያት ምንድን ነው? ታዋቂ የሆነችው በወቅቱ አይደለም ዛሬም ድረስ ታዋቂ የሆነችው ዓለም አቀፍ ዘፋኝ የሆነችው ዌን ማዶና ዌር ዜር ክሎዝስ ለእሷ ወርልድ ሚውዚክ ቱር ላይክ ኢቨን ማዶናስ ቱር ኮልድ ገርሊ ሾው ወርልድ ቱር ይባል ነበረ። በዛ ቱሯ ላይ ባቀረበችው በዛ ቱር ላይ የነሱን ካስቱም ልብስ ስለመረጠችና የነሱ ልብስ ስለለበሰች የነሱ ፋሽን ሃይ ላይ በመድረስ ወርልድ ዋይድ ሆነዋል። እና ከማዶና ጋር እስከዛሬ የዛኔ ባደረገችላቸው ነገር ከማዶና ጋር እስከዛሬ ያላቸው ቅርርብነት የወንድምና የእህት ከእህትና ከወንድም በላይ ነው። እንደ ቤተሰብ ነው፣ ከቤተሰብም በላይ ነው ያላቸው ቅርርብነት በዛ በሰራችላቸውና የዛኔ በነበራቸው ቅርርብነት የተነሳ ይህን ሁሉ ነገር አልፎ ነው ዛሬ ላይ ዶልቼ ኤንድ ጋባና a big empire like it's 2.8 or 2.5 more than that a billion dollar ካምፓኒ ሊሆን የቻለው ዛሬ ላይ። እና አሁን በየቦታው የምታዩት ትላንትና ያቺ ስቱዲዮ ላይ የነበረችው ስራ ዛቺ ጨርቅ ለመግዛት ፋይናንሻሊ የቸገራቸው ነገር ዛሬ ላይ አክሰሰሪም፣ ቤልትም፣ ቀበቶም፣ እነዚህ ጌጣጌጦች፣ የቤት ፈርኒቸሮች ኢቭን የቤት ፈርኒቸሮች እንደውም ዶቼ ካሳ ዲኤንጂ ካሳ የሚባል ኢንስታግራም ላይቸው ላይ ብታየው የቤት ፈርኒቸሮች ናቸው። ላይክ ፕሌት ላይክ ግላስ ሁሉም ነገር ላይ ዓለም ላይ አሉ የተባሉት ለሰው ልጅ አስፈላጊ የተባሉት ነገሮች ላይ በሙሉ ኢቭን ኢንቴሪየር ዲዛይን ኢቭን የቤት ወለል እንኳን የማይቀር ነገር ያ ሁሉ ነገር ዛሬ ላይ ሊሰሩ ይችላል። እና ይህን ይመስላል የዶልቼ አመጣጥ እና የዶልቼ ኤንድ ጋባና አመሰራረት ይህን ይመስላል። በጣም አመሰግናለሁ።